ክርስቶስ ነውና የጠፋ በግ አዳም ታደሰ በጌታ ባንቺ ተፈጸመ የሰው ልጆች ደስታ ወደ አንቺ የመጣው በብሩህ ደመና ከሦስቱ አካል አንዱ ክርስቶስ ነውና የጠፋ በግ አዳም ታደሰ በጌታ ባንቺ ተፈጸመ የሰው ልጆች ደስታ በደይን የተጣለች ሔዋን ተደሰተች የደስታ መገኛ አንቺን ስላገኘች የበረከት ፍሬ ካንቺ ተገኘልን የወይን ቦታ ነሽ ድንግል እናታችን ወደ አንቺ የመጣው በብሩህ ደመና ከሦስቱ አካል አንዱ ክርስቶስ ነውና የጠፋ በግ አዳም ታደሰ በጌታ ባንቺ ተፈጸመ የሰው ልጆች ደስታ ወልድም ባህሪሽን ባህሪ አድርጎ ለፍጥረታት ጌታ መዓዛሽ ተስማምቶ ካንቺ ይወለድ ዘንድ ላላፍሽ በጥቂቱ አደገ ልኮና ታዞሽ ወደ አንቺ የመጣው በብሩህ ደመና ከሦስቱ አካል አንዱ ክርስቶስ ነውና የጠፋ በግ አዳም ታደሰ በጌታ ባንቺ ተፈጸመ የሰው ልጆች ደስታ ከድንግልና ጋር አንድ ሆነ ኃይል በሩካቤ ሳይሆን በብስራት እንደኔ ከሆድ መጥበብ ጋራ የመለኮት ስፋት አንቺ ሆነሽ ሳለ ታናሿ ሙሽሪት ወደ አንቺ የመጣ በብሩህ ደመና ከሦስቱ አካል አንዱ ክርስቶስ ነውና የጠፋ በግ አዳም ታደሰ በጌታ ባንቺ ተፈጸመ የሰው ልጆች ደስታ በፍጡር ሕሊና የማይመረመር እጹብ ነው ድንቅ ነው የመቅደሷ ነገር
የነቫዳና አሪዞና ሀገረ ስብከት ሊቀ ጳጳስ ቅዱስ ሲኖዶስ አባል እንዲሁም የታላቁ ገዳም የሆለተ ሰማይ መጥምቀ መለኮት ወቅድስት አርሴማ መስራችና የበላይ ኃላፊ ክቡር አባታችን መላከ ሕይወት ቆሞስ አባ ተስፋ ማርያም የቱሳን ደብረ መድኃኒት መድኃኔዓለም ቤተክርስቲያን አስተዳዳሪ፣ ክቡር አባታችን መላከ መዊ ቀሲስ ዮሐንስ የዚህ ታላቅ ካቴድራል አስተዳዳሪ፣ ክቡር አባታችን መላከ ብርሃን ሊቀ ጠበብት በቃሉ የደብረ ምጥማቅ ቅድስት ማርያም ቤተክርስቲያን አስተዳዳሪና የአሪዞና ወረዳ ቤተ ክህነት ዋና ጸሐፊ፣ ክቡር አባታችን ቀሲስ አንተነህ የዚህ ታላቅ ደብር ስብከተ ወንጌል ኃላፊና አገልጋይ፣ እንዲሁም ወዳችን የአሪዞና ወረዳ የሰንበት ትምህርት ቤት ማደራጃ መምሪያ ክቡር መርጌታ ኤፍሬም፣ ክቡር ኤርምያስ፣ እንዲሁም ወንድማችን ዲያቆን ብዕለ ዶክተር ብዕለ የሀገረ ስብከታችን ምክትል ዋና ጸሐፊና የዚህ ታላቅ ደብር አገልጋይ፣ እንዲሁም ዲያቆን አንተነህ የዚህ ታላቅ ደብር ዋና ጸሐፊና የተወደዳችሁ ክቡራን ከሩቅም ከቅርብም የተሰበሰባችሁ የእግዚአብሔር ቤተሰቦች፣ ወንድሞችና እህቶች፣ መዘምራን፣ አባቶችና እናቶች እንዲሁም ሕፃናት ክርስቶስ ሰላም እንደምን አደራችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? በቸርነቱ ሁልጊዜ እኛ ጋር የሆነ ልዑል አምላካችን ዕለቱን ሰዓቱን ባርኮ ቀድሶ ለዚህ ሰዓት ለዚህ ዕለት ላደረሰን ክብርና ምስጋና አምልኮትና ውዳሴ ለእርሱ ይሁን። እንኳን ለብርሃነ ልደቱ አደረሳችሁ። እንደዚሁ መልአከ ዓለም ቅድስት ሥላሴ ዓመታዊ የመታሰቢያ በዓል እንኳን አደረሳችሁ አደረሰን። ለመታዘዝ ያክል ነው። ያው የቤተክርስቲያናችን ስርዓት መቼም ከመስዋዕት ይልቅ መታዘዝ ይበልጣል ነው። ብዙ ጊዜ ያው በሀገራችን በሬ እያለ ወይፈን የሚጠመድበት ጊዜ አለ። ምን ለማድረግ ነው? ወይፈኑን ለማቅናት ይባላልና ለመታዘዝ ያክል ቆም ያለው አስተማሪ እግዚአብሔር ነው። መነሻ ርዕሳችን በኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ላይ ያለው ቃል ይሆናል። እግዚአብሔርም የአዳም ልጆች የሰሩትን ለማየት ወረደ የሚል ቃል እናገኛለን። እግዚአብሔርም በሉ እስቲ አንድ ላይ እግዚአብሔርም የአዳም ልጆች የሰሩትን ለማየት ወረደ። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ እንግዲህ የምናከብረው ታላቁ በዓል በታላቁ መጽሐፍ ተጽፎ የሚገኝ ነው። እንዳለ ሙሉ ምዕራፉ የሚነግረን ይሄ ነው። በተለይ ከቁጥር 1 ኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 እስከ 12 ያለው በደንብ አጠር ቀመም ብሎ የተቀመጠ ነው እና ትንሽ የሰው ልጅ ከተፈቀደለት ወይም ከተፈጠረበት ዓላማ ወጣ ብሎ ከእግዚአብሔር ርቆ ከሕጉ ከትእዛዙ ተለይቶ በሚሄድበት ሰዓት እግዚአብሔር በልዩ ልዩ መልኩ ይቀጣል፣ ይገስጻል፣ ይቆጣል። እናም የሚያሳዝን ታሪክ ነው። ሁላችን እንደምናውቀው በዛሬው ዕለት የሚታሰበው ከዚያ በፊት ከበድ ያለ ቅጣት ነበረ። የጥፋት ውሃ ዓለምን እንዳለ በጥፋት ውሃ
ከላይ ከሰማይ ከታች ከምድር መጥቶ አጥፍቶት እንደገና ደግሞ የተረፈው ፍጥረት እግዚአብሔር በሰጠው አእምሮና ነፃነት ተጠቅሞ ከእግዚአብሔር ጋር መሄድ ሲገባ ሁለተኛ ጥፋትን እና እንደተቀጣ ነው የምንመለከተው። ለመሆኑ የመጀመሪያው ጥፋት እንደው ለማስታወስ ያክል ምን ያህል ከበድ ያለ እንደነበረ አሁንም በዚሁ የመጽሐፍ ቅዱስ ክፍል ላይ ኦሪት ዘፍጥረት ምዕራፍ 6 ቁጥር 5 ላይ የምናገኘው ትንሽ የእግዚአብሔር ቁጣ ምን ያህል እንደሆነ እግዚአብሔር እንዴት እንዳዘነ ይገልጽልናል። እንዲህ ይላል ቃሉ፣ እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርን ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠሩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኋቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ ይላል። ተመልከቱ፣ እያድጋል ሀገር ዘንበለ አሐዱ ኄር እንደሚባለው ሁሉ ከዓለም ሕዝብ ተለይቶ ኖህ ግን ከእግዚአብሔር ጋር ጉዞውን ያደረገ ታላቅ ጻድቅ ሰው ነበረ። እሱ ሲቀር እሱና ልጆቹ ሲቀር ሌላው በንፍር ውሃ ጠፋ እና እነዚያ የተረፉት ሰዎች ናቸው እንደገና ደግሞ ተባስተው ቃል ኪዳን ሰጥቶት እንዲያውም ለኖህ ማለት ነው። ሰይም ቀስቴ በውስተ ደመና ምዕራፍ 9 ቁጥር 16 ላይ እንዲህ ይላል፣ ቀስቲቱም በደመና ትሆናለች፣ በእኔና በምድር ላይ የሚኖሩ ሥጋ ባለው በሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳን ለማሰብ አያታለሁ። እግዚአብሔርም ኖህን በእኔና በምድር ላይ በሚኖር ሥጋ ባለው ሁሉ መካከል ያቆምኩት የቃል ኪዳን ምልክት ይህ ነው አለው ይላል። እንግዲህ እግዚአብሔር ቃል ኪዳን ሰጠው። ሁለተኛ የሰው ልጅ ቢያጠፋና ቢያምፅ በጥፋት ውሃ እንደማያጠፋው ማለት ነው። እኛ አሁን የመለያችን ባንዲራችን አረንጓዴ፣ ቢጫ፣ ቀይዋ ከዚህ የተነሳ እንደሆነ አባቶች በመንፈስ ቅዱስ ተመርተው ከዚህ የተነሳ እንዳስቀመጡት ቤተክርስቲያናችን ታስተምራለች፣ አባቶቻችንም ይነግሩናል። እዛ ላይ ያው መንግስታት በልዩ ልዩ ጊዜ እያመጡ የራሳቸው ምልክት ያደርጋሉ እንጂ ዋናው መሰረቱ መነሻው መጽሐፍ ቅዱስ ሆኖ ነው እየተገለገልን ያለው። ይህንን የሚቃወም ያው በተለያየ ጊዜ ይመጣል። ነገር ግን ስለተጻፈ ከዚህ ሊወጣ የሚችል አይመስለኝም እና ከዚህ ነው መነሻው። በዚህ ቃል ስለገባ እንግዲህ የተረፉት ሰዎች እዚሁ ቁጥር 18 ላይ ከመርከብ የወጡት የኖህ ልጆችም እነዚህ ናቸው፣ ሴም፣ ካም፣ ያፌት። ካምንም የከናን አባት ነው። የኖህ ልጆች እነዚህም ሶስቱ ናቸው። ከእነርሱ ምድሩ ሁሉ እንደገና ተመላች ይላል። እነዚህ 8ቱ ፍጥረታት ናቸው እንደገና ደግሞ ተባሰው ምድርን እየከደኑ መጡ፣ እየበዙ መጡ። በኋላ ላይ ደግሞ እዚሁ ላይ ምዕራፍ 11 ላይ እንደምንመለከተው እየበዙ ሲሄዱ ግንብን መገንባት፣ ወደ ላይ ፎቅን መስራት ጀመሩ፣ ጡብን እያዘጋጁ። ከዚያ በኋላ አሁንም ተመልሶ ወደ ክፋታቸው ገቡ። እግዚአብሔርን አሳዘኑ፣ እግዚአብሔርን ረሱ፣ ዘነጉ። ሰይጣንም ደግሞ እንዲህ አይነቱን እንግዲህ ያው ያግዘዋል። ብዙ ጊዜ ወደ ጽድቅ ለመግባት ጽናት ስለሚጠይቅ ፈተና ይኖርበታል። ወደ ጥፋት ለመሄድ ግን እንደው ጎዳናው ሰፊ ነው የሚሆነው። ስለዚህ አጋዡ ይሄ የጨለማው ገዥ
ቀረብ ቢልና ስለሚያግዛቸው አይምሯቸው ለነሱ ተላልፎ ይሰጣል። ለዲያብሎስ ተላልፎ ይሰጥና የሚያደርጉትን አያውቁ እና እንዲያውም እስከ ሰማይ የሚደርስ ነገር ካዘጋጁ በኋላ ምንድነው የሆነው? ጦርን አዘጋጅተው ወደ ሰማይ መላክ ጀመሩ ይላል። ሰይጣን ያኔ በምትሃቱ እንግዲህ ያው የተሰጠውን ጸጋ እግዚአብሔር ለክፋት ተጠቅሟልና ለተንኮል ተጠቅሞበታልና እንኳን አይደለም ቀርቶ እንደዛ አይነት ስራ ለመስራት የብርሃን መልአክ እስከ መምሰል ድረስ መለወጥ እንደሚችል በመጽሐፋችን ተጽፏል። የብርሃን መልአክ መስሎ ገብርኤል ነኝ ብሎ ሚካኤል ነኝ ብሎ ብዙ ጊዜ ክርስቲያኖች እንደሚያሳስት እናውቃለን። ስለዚህ ይህንን እነሱ የሚልኩትን ጦር እየቀባ ደም እየቀባ ሲልክላቸው የተያዘ ሰው ከባድ ነው። አንድ ጊዜ አለመያዝ ነው። አይምሯችን ተላልፎ እንዳይሰጥ መጣር ነው ያለብን። ይተዋቡ ፍኖቶ ለሰይጣን ይላል። ለሰይጣን በፍጹም መንገድ መስጠት በር መክፈት አያስፈልግም። እየወደቅን እየተነሳን ከጽድቅ መንገድ ላለመውጣት ነው መጣር ያለብን ክርስቲያኖች። አለዚያ ሰው ተላልፎ አይምሮውን ለሰይጣን ከተሰጠ በኋላ የሚያደርገውን አያውቅም። ከንቱ ነገር እጅግ የሚጠቅም መስሎ ነው የሚታየው። ጨለማው ብርሃን መስሎ ነው የሚታየው። ገደሉ ሜዳ ሆኖ ነው የሚታየው። እግዚአብሔር ከዚህ ይሰውረን። ስለዚህ እነዚህ ጠቢባን እንግዲህ እግዚአብሔር የሰጣቸውን አይምሮ ተጠቅመው እስከ ሰማይ ድረስ ከፍ የሚል እንትን ገንብተዋል። በዚያ እግዚአብሔር መክበር፣ እግዚአብሔር መመስገን፣ እግዚአብሔር መግነን ሲገባው አይምሯቸው ተላልፎ ስለተሰጠ ለሰይጣን ተታለው ራሳቸውን አስገዙ። ያኔ ደም እየቀባ በመታቱ ሲሰጣቸው አሁን አብን ወጋ ነው ማለት ጀመሩ። አሁን አብን ወጋ ነው፣ እንደገና ሁለተኛ አሁን ወልድን ወጋ ነው እያሉ መጃጃል። አቤት መጃጃል! ለሰይጣን ተላልፎ ከመሰጠትና ከመጃጃል እግዚአብሔር ያውጣል። በእውነት ከሕገ እግዚአብሔር ተለይቶ ሰው በዚህ ዓለም ጎዳና ከሄደ ጅል ነው የሚሆነው። አውቃለሁ ይላል፣ ደንቆሮ ነው፣ አያውቅም። የዚህ ዓለም ጥበብ ከንቱ ነው። የዚህ ዓለም ዕውቀት ከንቱ ነው። የዚህ ዓለም ሀብት ንብረት ባለጸግነት ከንቱ ነው። እግዚአብሔር ሲያዝ ብቻ ነው ሁሉ ነገር ባሉ የሚኖረው ወይም ደግሞ እግዚአብሔር ሞገስ ሲሆነው ነው ሰው የሚከብረው። ከዚያ በኋላ በዚህ አይነት ነገር ሲጃጃሉ ማናየ ነው የሚለው። እግዚአብሔርም የአዳም ልጆች የሰሩትን እንዲያውም እዚያ ላይ ከተማና ግንብ ይላል ለማየት ምን አለ? ወረደ። እንግዲህ አሁን እንደምናከብረው በልደቱ ሰሞን አካል ነስቶ ገዝፎ ስጋን ነስቶ የወረደ ሆኖ አይደለም፣ በመንፈስ ወረደ። ከዚያ በኋላ እንዳያጠፋቸው በሰሩት ክፉ ስራ እንዳይቀጣቸው ምን ገብቷል? ቃል ገብቷል። ቃል ኪዳን። ቃል ከባድ ነው። ቃል ኪዳን ከባድ ነው። ምክንያቱም እግዚአብሔር አምላካችን እንግዲህ ቃል የገባውን ነገር የማያፈርስ መሆኑን ይሄው በልደቱ ታወቀ። ይሄው በልደቱ ተረዳን። ስለዚህ ለኖህ ቃል ስለገባለት አላጠፋም ከዚህ በኋላ ስላለው ምንድነው ያደረገው? እግዚአብሔር ኑ እንውረድ አለ ይላል። እዚህ ላይ አንድነቱንም ሶስትነቱንም ገልጿል። የሥላሴ አንድነት ሶስትነትም የተገለጸበት ቀን ነው ዛሬ የምናስታውሰው የምናከብረው። ሐሙስ 7 ቢሆን ያው እዚህ ሀገር እንግዲህ በቀጠሮ ስለምናከብር ነው። ስለዚህ የሶስትነቱን አንድነቱን የገለጸበት ቀን ስለሆነ እግዚአብሔርም ኑ እንውረድ አለ፣ ወረደ። የአዳም ልጆች የሰሩትን ስራ አየ፣ ተመለከተ፣ ከንቱ ነገር መሆኑን ተረዳ። ስለዚህ ከማጥፋት ይልቅ ቋንቋውን አንዱ የአንዱን ቋንቋ እንዳይሰማ ምን እናድርጋለን? እንደባልቀው አለ ይላል። እንደባልቀው አለ።
ከዚያ በፊት ምድር ሁሉ ምን ነበረች ነው የሚለው? አንድ ቋንቋ ነበረች፣ በአንድ ድምፅ ነበር የሚነገር። ከዚህ ጊዜ ዛሬ ከምናከብረው በዓል እንግዲህ ከዚህ ጊዜ ጀምሮ ግን ብዙ ቋንቋ መጣ እና መግባባት አልቻሉም። ድንጋይ ሲል ጭቃ መስጠት ጀመረ፣ ጭቃ ሲል ድንጋይ እንዴት ይግባቡ? በዚህ አይነት መልኩ ያ ስራቸው ተቋረጠ፣ ፈረሰ። እነሱም በዓለም ሁሉ ተበታተኑ ነው የሚለው። እንግዲህ እግዚአብሔር ዛሬ የአዳም ልጆች የተባልን እኛ ሁላችንም የምንሰራው ስራ አለ፣ በግልም በማህበርም። ማን ያየዋል? ማን ያየዋል? ምን ጊዜም እግዚአብሔር ያየዋል። ዓይንን የፈጠረ እግዚአብሔር እንደማያይ ከቆጠርን ሰነፎች ነን በእውነት። ከዚህ ሰውረን አምላካችን። እግዚአብሔር ስለሚያይ ምን አይነት ግንብ፣ ምን አይነት ሐውልት፣ ምን አይነት ስራ እየሰራን እንደሆነ እግዚአብሔር በየጊዜው ስለሚያይ ስለሚመለከት እሱ እንደሚያይ እንደሚመለከት አምነንና አውቀን ተረድተን መልካም ስራ እንገንባ ነው። በሕይወታችን ጥሩ ነገር እንገንባ፣ ጥሩ ሐውልት እናቁም። እግዚአብሔር የሚወደው በሕጉ በትእዛዙ የከበረ በሕገ እግዚአብሔርና በእግዚአብሔር መንገድ የሚሄድ ስራን እንስራ ነው። እስቲ ሕይወታችን እንመልከተው። ምንድነው እየሰራን ያለ ነው? ጨለማን ተገን አድርገን ምን እንሰራለን? ከመጋረጃ በስተጀርባ ምን እየሰራን ያለ ነው? ሰው አየን አላየን ብለን የምንሰራው ነገር ምንድን ነው? እግዚአብሔርስ አየን አላየን ብለን የምንሰራው ነገር ምንድን ነው? ሰብእሰ ገጽ ይሬኢ ወእግዚአብሔርሰ ልበ ይሬኢ ይላል። ሰው ገጽን፣ ፊትን፣ መልክን፣ ልብስን አይቶ ጀጅ ሊያደርግ ሊፈርድ ይችላል። እግዚአብሔር ግን ምንን ያያል? ልብን ያያል፣ ይመለከታል። ስለዚህ ውስጥን የሚያይ እግዚአብሔርን እንደ አይተን ስራችንን እንድናስተካክል ነው እንግዲህ በዛሬው ዕለት የምንማረው ቃሉ የሚያስተምረን የእግዚአብሔር ቃል የሚነግረን። እንደው ዝም ብለን ተሰብስበን እልል ብለን ዘምረን መሄድ ሳይሆን ምንድን ነው እግዚአብሔር አይቶ ምን አደረገ? ብዙ እኮ ቋንቋችን እኮ አሁን ተደበላልቆ ነው ያለው። አንስማማም እኮ እንደ ሰብአ ሰናዖር ባልና ሚስት ይስማማል? አባትና ልጅ፣ ልጆችና ወላጆች ይስማማሉ እንዴ? እንስማማለን እንዴ? ብዙ እኮ ተለያይቶ እኮ ነው ያለው። ይህን ሁሉ የሚያስተካክል ማን ነው? እግዚአብሔር ነው። እግዚአብሔር እንዲያስተካክል ሲያየን ሲመለከተን የተስተካከለ ስራ ካገኘ እንግባባለን፣ ቋንቋችንም የተደበላለቀ አይሆንም ነው። ስለዚህ በሁሉ መልኩ ቅኖች፣ የዋሆች በሕገ እግዚአብሔር ስር ውስጥ ሕይወታችንን የምንመራ ቤታችንን የምናስተዳድር የፍቅር ሰዎች ልንሆን ይገባል ማለት ነው። ስለዚህ ሕይወታችን እግዚአብሔር በሚወደው መልኩ ሊገነባ ያስፈልጋል። ትዳራችን የእግዚአብሔር በሚወደው መልኩ ሊገነባና እግዚአብሔር ሲያየው የሚደሰትበት ከተማ ሊሆን ያስፈልጋል ማለት ነው። እንግዲህ ያው ሁላችን እናውቀዋለን፣ ነገር ቢበዛ በአህያ አይጫንም ነው የሚባለው። በተለያየ መልኩ ስለምንማረው አላበዛም። በግል ሕይወታችን እግዚአብሔር በሚወደው መልኩ እንደምንገነባ ሁሉ በማህበርም በአንድነትም እየገነባ ነው ያለ ጉዳይ አለ። ከዚሁ ጋር በብፁዕ አባታችን መመሪያ እና መሪነት መሰረት በከተማችን በፊኒክስ እየተሰራ ያለ የአንድነት ግንብ አለ፣ የፍቅር ግንብ አለ። ይህ ግንብ አባታችን እያደገ ሄዶ ለመጀመሪያ ጊዜ በዘንድሮ የጥምቀት በዓል በታላቅ ሁኔታ በፓርክ ልናከብር ነው። በአደባባይ ማለት የአደባባይ በዓል ስለሆነ በሜዳ ላይ ልናከብር ነው። ይሄ ራሱን የቻለ የምን ግንብ ነው? የፍቅር ግንብ ነው። የአንድነት ግንብ ነው። ማን ያየዋል? እግዚአብሔር ያየዋል። እግዚአብሔር ሲያየው የፍቅር የአንድነት ሆኖ እግዚአብሔር በሚወደው መልኩ ከሆነ ከመርገም ይልቅ ምንድነው የምናገኘው? ቡራኬን ነው የምናገኘው፣ በረከትን ነው የምናገኘው። እና አድራሻው ተሰርቶ በየእንትናችሁ በየግሩፑ እንደሚተላለፍ በግልም እንደሚተላለፍ አይቻለሁኝ።
ስለዚህ ለዚህ የሥራ ተግባር ሁላችንም አሁን በወረዳው አማካኝነት ከሦስቱም አጥቢያ አብያተ ክርስቲያናት ሁለት ኮሚቴዎች ተመርጠው እንደው በአጋጣሚ እዚህም አሉ። አሁን በሊቀመንበርነት የሚሰሩት አቶ ተድላ ናቸው። እነ አቶ መተኪያ፣ አቶ ብርሃኑ፣ እነ ወይዘሪት ነፃነት፣ እነ አቶ ጌታሁን ከነኚህ የመጀመሪያ ስለሆነ ነገሩ ህብረትን የሚጠይቀው እንደው ዝም ብሎ ለተወሰነ ለስድስት ሰዎች ብቻ ተሰጥቶ የሚዘለቅ ነገርም አይደለም። እየቀረበ በሄደ ቁጥር ስራው ደግሞ ቀረብ እያለ በሄደ ቁጥር አንዳንድ ለውጦችም እየመጡ ከበድ እያለ ስለሚመጣ አደራችሁን በዚህ ቤተክርስቲያን ያላችሁ አቶ ብርሃኑንና ወይዘሪት ነፃነትን በእመቤታችን እና አቶ ተርላን በቅዱስ ገብርኤል ደግሞ ይኸውና አቶ መተኪያን እየጠየቅን ይህንን ግንብ ልንገነባ ልናሳድገው እንደሚያስፈልግ ነው። ከዚሁ ጋር ልዩ ልዩ ዝግጅቶችም አሉ። እንደው ከዜሮ ነው ዝም ብሎ የተነሳው። ከዜሮ ተነስቶ አብያተ ክርስቲያናቱን አስቸግረን ነው ከነሱ። አሁን ግን ከዚያም በላይ የሚጠይቅ ነገር ስለሆነ በእውቀት በገንዘብ በጉልበት ምን እናግዝ ምን እንርዳ ለዚህ ግንብ ለዚህ አንድነት በሚል መንቀሳቀስ እንደሚያስፈልግ ነው በዚህ ላይ መልእክቴን የማስተላልፈው። በኋላ ላይ ደግሞ የመጨረሻውን ጥሪ ከፓምፍሌቱ ጋራ እንደዚሁ እናቀርባለን። እግዚአብሔር አምላካችን በምንሰራው ስራ ሁሉ ተደስቶ ጸጋውን በረከቱን ለሁላችን የሚያድለን ስለነበረን ሰዓት ሁሉ እግዚአብሔር አምላካችን የተመሰገነ ይሁን። በፈተና የደዌ ሞት በላያችን እንደ ዝናብ ወርዷልና አሕዛብ ዘበቱብን እንዲህ ብለን በየተራ ዘምሩለት ለአምላካችሁ ቢያድናችሁ ከመከራ እግዚአብሔር ጽዮንን በመንግሥቱ መርጧታልና ማደሪያው ትሆነው ዘንድ ወዷታልና። ጽዮን ሆይ እናታችን ቅድስት ድንግል ማርያም፣ ጽዮን ሆይ እናታችን ቅድስት ቤተ ክርስቲያን አንቺን ብረሳ አገኛችን ክርስታ ባሰብናት ጊዜ ጽዮንን ባሰብናት ጊዜ ኢትዮጵያን የባቢሎን ወንዞች አተከተከ እንተን አለቀስን መሰንቋችንን ሰቀልን በዛፎቿ ላይ የማረኩን በጦራቸው በኃይላቸው የተመኩ በጽዮን ደጅ ያለ ፍርሃት የጽዮንን ክብሯን ነኩ። ይህን ያየ በላይ ሆኖ በደመና ተሸፍኖ ባቢሎንን አሻገረ የማረኩን
እግዚአብሔር ጽዮንን በመንግሥቱ መርቷታልና ማደሪያ ትሆነው ዘንድ ወዷታልና። ጽዮን ሆይ እናታችን ቅድስት ድንግል ማርያም፣ ጽዮን ሆይ እናታችን ቅድስት ቤተ ክርስቲያን አንቺን ብረሳ ቀኛችን ትርሳ ሶበ ተዘከርና ለጽዮን ሶበ ተዘከርና ለጽዮን ውስተ አፍላገ ባቢሎን ነበርነ ወበቀይነ ሰቀለ ውስተ ግያትያ ስጋችንን ሊገንዘን የሞት ጥላ ቢያጠላ እናልፋለን ሁሉን ባንቺ የአምላክና ድንግል ማርያም ቅድስት ሆይ ከማረክሽ እንድናለን ከደዌያችን ለሥጋና ለነፍሳችን መድኃኒት ነሽ እናታችን። እግዚአብሔር ጽዮንን በመንግሥቱ መርቷታልና ማደሪያው ትሆነው ዘንድ ወዷታልና። ጽዮን ሆይ እናታችን ቅድስት ድንግል ማርያም፣ ጽዮን ሆይ እናታችን ቅድስት ቤተ ክርስቲያን አንቺን ብረሳ ቀኛችን ትርሳ ባሰብናት ጊዜ ጽዮንን ባሰብናት ጊዜ ኢትዮጵያን በባቢሎን ወንዞች አጠገብ ተቀምጠን አለቀስን መስቀላችንን ሰቀልን በዛፎቿ ላይ። ቀሲስ ገብረ እግዚአብሔር የአሪዞና ወረዳ ቤተ ክህነት ኃላፊና የስርዓት ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ፣ ቅድም መላክነው በደንብ ሁሉንም ስላስተዋወቁ በጠቅላላ በዚህ ሰዓት የተገኛችው ሊቃውንተ ቤተ ክርስቲያን በየማዕረጋችሁ በየደረጃችሁ ዲያቆናት፣ መዘምራት፣ ምዕመናንና ምዕመናት በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር አምላካችን የተመሰገነ ይሁን። ትምህርቱን ቅድም መልአከ ብስራት ጥሩ አድርገው አስተምረዋል። ከዚያ ውጭ አሁን መደጋገም ይሆናል። እኔ ጠቅለል ባለ መንገድ ምስጋና ነው የማቀርበው። ቤተ ክርስቲያን ሁልጊዜ ለዘመናት ሰው አታጣም። አሁን በጠቅላላ ሲታይ በአገር ቤትም ከሀገር ውጭም ያሉት አብያተ ክርስቲያናት ሲታዩ ታላላቅ ሕንፃዎች ተመስርተዋል። እነዚያም ደግሞ የተመሰረቱ ታላላቅ ሕንፃዎች በምዕመናን የተመሰረቱ ናቸው። በምዕመናን ገንዘብ ሌሎች ድርጅቶች የካቶሊክን ብናይ፣ የግብፅን ብናይ፣ ሌሎችን እንዲሁም የራሽያን ብናይ በተለያየ መንገድ የገንዘብ ፍሰስ አላቸው። ወይ ከላይ ከቤተ ክህነት መዋቅራዊ አሰራሩ የጠነከረ ስለሆነ ምዕመናንም አስራት ስለሚያወጡ ያ የሚወጣው አስራት በየደረጃው
ለስራ የሚውለው ለስራ፣ ለምጽዋት የሚውለው ለምጽዋት፣ ለአገልግሎት የሚውለው ለአገልግሎት ስለሚመደብ ቤተ ክርስቲያን አንድ ቦታ ላይ ሲጀመር ከላይ ከዋናው ብቻ ሁሉን የሚያሰራ ካልሆነ ደግሞ ለማስጀመር የሚያስችል መነሻ ይዘው ነው የሚጀምሩ። የእኛ የኢትዮጵያ እና የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ከመነሻው ምዕመናን ናቸው። ከኪሳቸው አውጥተው ምንም ነገር ይህም ቤተክርስቲያን መጀመሪያም ስትጀምሩ ከትንሿ ኋላ ወደዚህ ስትመጡ ይሄ ሲገዛ ቅድስት ማርያም ቤተክርስቲያን ደብረ ምጥማቅ፣ ደብረ ብስራት፣ መድኃኔዓለም ኩሰን ሌሎች በዚያው በምዕመናን ከትንሽ ተነስተው ትልቅ ደረጃ ለማድረስ መከራቸውን የሚያው ምዕመናን ናቸው። ስለዚህ ለቤተ ክርስቲያን መሰረቶች፣ ግድግዳዎችና ጣራዎች ናቸው ምዕመናን። ይህን ቤተ ክርስቲያን ደግሞ አሁን እንግዲህ ከመጣው ከአንድ ዓመት በላይ ሊሆነ ነው። ቅድስት ሥላሴ ሳክራሜንቶ ስላሉ ሳክራሜንቶ ሄዳለሁ አብዛኛውን ጊዜና ሁን በአንድ ቀን በተመሳሳይ ቀን ስለሚሆን አሁን ዛሬ እዚያ እየተከበረ ነው። ያንን ትቼ ነው ወደዚህ መምጣት ስላለብን ብዙ ለውጦች አይቻልም። በጣም ብዙ ተሻሽሎ ገርሞኛል። ከውስጡ ልጀምር። ይሄ በጣም የሚያምር ደረጃውን የጠበቀ ጥራት ያለው አይታችሁታል አይደል? ይታያቸዋል። መንበሩ ታቦተ ሕጉ የሚቀመጥበት ስጋውና ደግሞ የሚፈተትበት ትልቁን ስራ የምንሰራበት ነው። መንበሩ በደንብ ጌታ አድርጎ ትልቅ አገልግሎት የሚሰጥበት ነው እና ይህንን ከቤተ ክርስቲያናችን አውጥተን እናሰራ ቢባል ከዚህ ካለው ከተቀመጠው በጣም ከባድ ነው አይደል? በጣም ከባድ ነው። ዶክተር እግዚአብሔር ይባርክ ዶክተር ቤት ከነ ባለቤት ከነ ልጆች ይህን አንድ ያመስግኑት። ሌላው ይህን የተሰራውን ሳይ እንዲያውም አቶ ሚሊዮንን እንዲያው ወርቅ ነበር ለእሱ የሚገባ እያልኳቸው ነው። አቶ ሚሊዮን አካባቢ ሳይወስናቸው የኢትዮጵያ ቤተክርስቲያን ባለችበት ሁሉ ቀድሞ የሚገኙ ናቸው። በሚገርም በእውቀታቸው በገንዘባቸው ገዳሙን በዋናነት አሁን ከዶክተር ቤላ ተረክበው ዶክተር ቤላ ሲደክም የለም አሪዞና ባዶ አይሆንም ብለው ተክተው ዶክተር ቤላን እየሰሩ ነው። ትልቁን የፈቃድ ስራ የሚንቀሳቀሱ እሳቸው ነው። ቅድስት ማርያምን እየሰሩ ያሉ እሳቸው ነው። አሁን ደግሞ እዚህ ያለው ይህንን በእሳቸው ኃላፊነት እንደዚህ ሆኖ ከምንጣፉ እስከ ግድግዳው በጠቅላላ ያለውን ለውጥ ሳይ በጣም የተደነቁ ጎበዞች ናቸው። ለአቶ ሚሊዮንም፣ ለሰበካ ጉባኤው፣ ለካህናቱ፣ ለምዕመናን ለሰጡ ሁሉ ከፍ ያለ ምስጋና አቀርቡላቸው። እድሜና ጤና ይስጣቸው እና ይህ በገንዘብ የማይተመን ስራ ነው እየተሰራ ያለ። ለሙያ ገንዘብ ብንከፍል ለሙያተኛ ገንዘብ ቢከፈል ቀላል አለችም ወጪ የሰራ በጣም ከባድ እና እንደዚህ አድርጎ ቤተክርስቲያንን ከመያዝ ጋር ደግሞ ፍቅር፣ ሰላም፣ አንድነት ሲኖር በጣም ደስ ይላል። ቅድም መልአከ ምስራቅ ተናግረዋል። በአካባቢ 3 አብያተ ክርስቲያናት እንግዲህ እስካሁን እየታየ ያለው አንድነት በጣም የሚያበረታታ ነው። የበለጠ ልጠነክሩ ይገባል። እኔ እንዲያውም መላከ ሕይወት ነው ታሪያም ነው መላከ ስብሐት ማነው ስሞት ቅድም መላከ ስብሐትን ሰምቻለሁ። መላከ ሕይወት አንድ የመረጡት ነው። መላከ ሕይወት መላከ አርያም መላከ ሕይወት መላከ ስብሐት ቱሳንም አብሮ መጥቶ ጥምቀትን ማክበር አለበት። ለምንድን ነው እዚያ ብቻቸው ነው? ቅርብ እኮ ነው። ስንት ሰዓት ነው መንገዱ? 2 ሰዓት ካለ ሎስ አንጀለስ ጥምቀትን ስናከብር ከሳክራሜንቶ፣ ከኦክላንድ፣ ከሳን ሆዜ፣ ከቬጋስ
ከሳንዲያጎ ታቦታት ይዘው መጥተው እናከብር ነበር። ከ15 ዓመት በፊት ዛሬ በየአካባቢው ማክበር ሳይጀመር ማለት ነው። እና እዚህ ብቻችሁን ለምን ትውላላችሁ? ወደዚህ አምጡ። ከሚቀጥለው ዓመት ጀምራችሁ አስቡበትና 4ቱ አብያተ ክርስቲያናት አንድ ላይ ማክበር በጣም ደስ ይላል። ምዕመናን ይቀራረባሉ፣ አገልግሎቱ ይደምቃል። ልጆቻችን ያንን ተከትለው እኛ አቀባዮች ነን። የሚቀበል አለ፣ ሌላ ሰጮች ነን፣ የሚቀበል አለ። አብዛኛዎቻችሁ እዚህ ያላችሁ ከኔ ጀምሮ ያለን ተጠቅመንበታል። ለቀሪው ትውልድ ነው አሁን እየሰራን ያለን። ለሚረከብ ትውልድ ነው እየሰራን ያለን። ለሚረከብ ትውልድ ደግሞ ቋሚ የሆነ ወጥ የሆነ ነገር ጥለን እንሄዳለን። መለያየትን፣ ጥላቻን፣ ሌላ ነገር ሳይሆን ኢትዮጵያዊነትን፣ አብሮ መብላት፣ አብሮ መስራት፣ አብሮ ማደግ፣ አብሮ ማምለክ ቀላል ነገር አይደለም። በዚያ መንገድ ልጆችንም በደንብ ልንይዝ ይገባል። አገልግሎቱን፣ አንድነቱን ልናስፋፋ ይገባል። አንድነታቸውን እግዚአብሔር አሁንም የጸና ያደርግልን፣ ለዓመቱ ያድርሳቸው። ልደት ያው የታወቀ ነው። ስትማሩ እንግዲህ ልደት ተምራቸዋል። ነገም ትማራላችሁ። የእኛ ፍቅር ስሞት ነው ሰማያዊ ምድራዊ የሆነ የማይታየው የሚታይ የማይዳሰሰው የሚዳሰስ የሆነው የሰው ፍቅር ስሞት ነው። ፍቅር ኃይለኛ ነው። ማን ነው ያ ኢትዮጵያዊ ታላቅ ጸሐፊ? ምንድን ነው ፍቅር እስከ መቃብር አንባቸዋል። ያነበባል? ካነበባቸው በጣም የሚገርም እና አሁን እኔ የክርስቶስን ሰው መሆን እንደገና ደግሞ እስከ መቃብር ድረስ ያደረገው የተከናወነው መከራ ሳይ እውነት ፍቅር እስከ መቃብር ነው። ፍቅር እስከ መቃብር እና ይህንን ስናከብር የእኛን ስጋ ለብሶ የትኛው ሀብታም ነው? የትኞች ሀብታም ናቸው በረከት የተወለዱ? ሰማይ ዙፋኑ ምድር የእግሩ መረገጫ ስትሆን ሰማይ ዙፋኑ የሆነች ምድር የእግሩ መረገጫ የሆነች አምላክ የሆነለት አምላክ በረት ነው የተገኘች። ፀሐይን ለሰው ልጆች የፈጠረ የሰው ልጆችን በጸጋ ያለበሰ እሱ ግን ቅጠል ነው የለበሰ። ቅጠል ለብሶ ነው የታየ በረት ላይ። እስትንፋስ ያሟሟቀቱ የተናቁ እንስሶች ናቸው። የትኛው ነውማ በእንደዚህ አይነት ሁኔታ ራሱን የሚገልጥ ማን ነው? ተዋርዶ ሌሎችን ማክበር። አሁን ከዚህ የምንማረው በበረት የተከናወነውን ምስጢር፣ በአህያ ላይ የተከናወነውን ምስጢር ስናይ ተዋርዶ ሌሎችን ማክበር፣ ራስን ዝቅ አድርጎ ሌሎችን ከፍ ማድረግ። ግን እኛ አይሆንልን። በሁሉም ነገር እኔ እንጂ ከኔ ወንድሜ ይበልጣል፣ ከኔ እህቴ ትበልጣለች የሚል በውስጣችን የለም እና ልደትን ስናት እስከ መቃብር ድረስ ዋጋ ሊከፍል መወለዱ ነው ማሰብ ያለ። ለመከራ ነው የተወለደው። ለመከራ ለመሞት ነው የተወለደው። እርግጠኛ ቆይ እንሄዳለን፣ ግን እኛ ጥቅም አለን። እሱ ግን ሰዎችን ለመጥቀም ነው የተወለደው እና ይህንን በዓል ስናከብር 3 ነገሮችን እንድናስታውስ ያሳስበናል። አንደኛ ምስጋና። መላእክትና እረኞች፣ ሰውና መላእክት በአንድ ላይ ስብሐት ለእግዚአብሔር በሰማያት ብለው አመስግነዋል። በልደቱ ጊዜ የጠፋው ምስጋና ተመልሷል። ሰውና መላእክት አንድ ላይ ሆነዋል። የማይገናኙ አብረው ሊሄዱ የማይችል። ስለዚህ እኛ አብረው መዳን ችሉ የምንላቸውን አብረው
ከእኛ ጋር እንዲሄዱ ማድረግ እንችላለን ማለት ነው። ምስጋና የምስጋና ዕለት እንደሆነ ሌላው ሁለተኛው በምድር ላይ የጠፋው ሰላም ታውጇል። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። በምድር ላይ የጠፋውን ሰላም በልደቱ መልሶልናል። በልደቱ ተመልሷል። ያ ሰላም በአዳም ምክንያት የጠፋው ለዘመናት ግራ የተጋቡበት ሰዎች የተጨነቁበት ከሰው የራቀው ሰላም በልደቱ ተመልሷል። ዛሬም በሀገራችን የጠፋውን ሰላም በልደቱ ምስጢር እግዚአብሔር ይመልስልን። የመጨረሻው ወርቅና ሳጥናቸውን ከፍተው ምን አደረጉ? ወርቅ፣ ዕጣን፣ ከርቤ ገበሩለት አይደል የሚለው? ሳጥናቸውን ከፍተው ወርቅ፣ ዕጣን፣ ከርቤ ገበሩለት። ለባህሪው የሚገባው እስቲ ልባችንን ከፍተን እስቲ ለወገኖቻችን ፍቅር እንስጣቸው። እውነተኛውን ፍቅር እንስጣቸው። ልባችን ይከፈት። የአሜሪካ ሳቅ ወይም ደግሞ የአሜሪካ ሰላምታ እናድርገው። ከልብ የመነጨ ታምሁ በበይናቲኩም ቤተክርስቲያናችን ቅዳሴው መካከል ላይ ዲያቆኑ ይወጣና ጸልዩ በእንተ ሰላም በእንተ ሰላም ፍጹም ዘወቅ ታምሁ በበይናቲክሙ እርስ በርሳችሁ እጅ ተነሳሱ። የሰላም የፍቅር ሰላምታ እዚያ ምክንያቱም እያንዳንዱ በራሱ ሰዓትና ጊዜ መጥቶ ነው የቆመ። እስከዚያ ድረስ ሰላምታ ቤተ ክርስቲያን መሰጣጠት አይቻልም፣ መነጋገር አይቻልም። ዓይናችን ከመስቀሉ ጆሮአችን ከቃሉ ነው። ጆሮአችን ከቃሉ ዓይናችን ከመስቀሉ ነው የሚሆነው ከገባንባት ጊዜ ሰዓት ጀምሮ። ስብሐት በዚያን ሰዓት ታምሁ በበይናቲክሙ ሲባል እጅ እንነሳለን። በኋላችን የመጡትን በፊታችን መጥተው የቆሙትን በጎን ያሉትን ሰላምታ የፍቅር ሰላምታ እውነተኛ ሰላም እና ሳጥናቸውን ከፍተው ወርቅ፣ ዕጣን፣ ከርቤ ገበሩለት። እነዚህ ሶስት ነገሮች የየራሳቸው ትርጉም አላቸው። እዚያ ውስጥ አልገባም። ዋናው ግን ከፍተው ገበሩለት የሚለው ሳጥናቸውን ከፍተው የሚለው እነዚያ ሶስት ነገስታት እንዲያውም ከእነዚያ ከሶስቱ ነገስታት አንዱ ማንም ኢትዮጵያዊ የልደቱን ምስጢር የተካፈለ የዚያ በረከት ተካፋይ የሆነ በዚያ ዕለት የተገኘ መላእክት ሲያመሰግኑ፣ እረኞች አብረው ሲያመሰግኑ፣ በበረት በእናቱ ክንድ ላይ ሆኖ ቅጠል ለብሶ እዚያ እንስሳት ሲያሟሙቁት ሄዶ በዓይኑ አይቶ የተመለሰው አንዱ ኢትዮጵያዊ ያንን የሚያስደንቅ ምስጢር አይቶ የመጣ ኮከብ እየመራው ሄዶ አይቶ የመጣ ያ ዛሬ ሰው እየመራን መሄድ አቅቶናል። እንኳን እንግዶት ሰው እየነገረን እንኳን መስማት አቅቶናል። ዛሬ ሰው እየነገረን መስማት አቅቶናል፣ ማዳመጥ አቅቶናል፣ መደማመጥ አቅቶናል። እና የዚያ ንጉሥ ልጆች ባለታሪኮች ነው። ስለዚህ ልደትን እንዲያው እንደ ሀገራችን ወይም ደግሞ በልማድ ይሄ ከመብል ከመጠጥ ጋር ያለውን በማዘጋጀት ከብረው ብቻ አይደለም እንድናከብር አይደለም። ቤተክርስቲያን ያ የስጋ ፍላጎታችንን የምናረካበት ነው። ያ እንዳለ ሆኖ ግን ያ ይቅር ማለት አይደለም። በዋናነት ቤተክርስቲያን ስንገባ ልደትን ልናከብር፣ ትንሣኤውን ልናከብር፣ ጥምቀትን ልናከብር ስንመጣ ይህንን እያስብ የተከፈተ ልብ ይዘን ልንመጣ ይገባል። ልባችንን አንዝጋው። በቂም፣ በበቀል፣ በክፋት፣ በትዕቢት፣ በሐሰት፣ በሐሜት ልባችንን አንዝጋው። በእግዚአብሔር ፊት ይዘን የምንቀርብ ከኛ የሚያስፈልግ ስጦታ እና እግዚአብሔር በዚህ በቤተ መቅደሱ የምናደርገውን አገልግሎት ሁሉ የተባረከ ያድርግልን። በዓሉን የሰላም በዓል ያድርግልን። ለዓመቱ በሰላም ያድርሳችሁ። ለብርሃነ ጥምቀቱ በሰላም ያድርሰን። ይህንን ጠቅላላ እግዚአብሔር በዚህ በሀገራችን፣ በዓለማችን፣ በአሜሪካም ያለውን የፈተና ዘመን ያሳጥርልን። የምንመካባት ብዙ ተስፋ የጣሽባት አሜሪካም የምታዋት ናት። እየተናጠች ነው። ምን እንደሚሆን ባላውቅም ሰው ከሀገሩ መኖር አቅቶት ተሰደደ። በተሰደደበትም ሀገር ሰላም ካጣ
በጣም ከባድ አያችሁ። ተሳቱ ቅዱሳን በሀገራቸው ሰላም ሲያጡ ሰላም ወደ ያለባት ሀገር ወደ ኢትዮጵያ ነው የተሰደዱ። ምርጫቸው ጥሩ ነበር። በተሰደዱባት ሀገር ከብረው እንዲያውም ታቦት ተቀርጾላቸው እስከ ዛሬ ድረስ ታሪካቸው ገኖ ነው ያለ አያችሁ። ዛሬ ግን ምናየው ነው እና ስለዚህ ልንጸልይ ይገባል። ቀኖች ክፎች ስለሆኑ ልንጸልይ ይገባል። ቅዱስ ጳውሎስ እንዳለው የአሜሪካን ሰላም ይጠብቅልን፣ የኢትዮጵያንም ሰላም ይመልስልን። እግዚአብሔር ይባርካችሁ ያቆያችሁ። የታሉ ቀሲስ አንተ ነህ? እስቲ ወደዚህ ይቆም። ኩልማ ከጳጳስማ እኩል እንትን አይባልም። የቆም ጊዜ አይቆም ቁመት ሁሉ ለካ እኩል ነው። እንዴት ነው ከሳቸው እስቲ ቀና እስቲ ፊትሆና ዙሮ ወደዚህ ያምራሉ አይደል? ያምራሉ። ቆዩ አጨብጭቡላቸው። ወረዳ ቤተ ክህነቱ ነው የጠየቁ ስም ይሰጣቸው የማይረግ ስም ስላሉ ማን ልበላቸው? መጋቤ ሥርዓት ቀሲስ አንተነህ መጋቤ ሥርዓት ዶክተር እንጦ ወደዚህ ካባው ያምርብዎታል። እስኪ እንጦ ወደዚህ እንዴ ዶክተር እንዴት ነው የካባ እግዚአብሔር በሚያውቀው ዛሬ የመጣው ለዶክተር ቢለ ነበር፣ አልተሳካለትም። ቢተናዙ ልቀጣህ ነው ከአንተና ከእሱ ማን ነው ካባው የሚያምር? የማን ነው? አጨብጭቡላቸዋል። ዶክተር ቢለ ለሆት ቋቸኩል እንደምን ነው ፈርቶ እኮ ነው። ዶክተር ደግሞ ይፈራል። ለሆተ ሰማይ ለገዳማችሁ ትልቁን ድርሻ በመውሰድ ያውም በራሱ ወጪ እየተመላለሰ እዚያ ያሉት መኪና ነርተው መምጣት ሳይችሉ እሱ ግን በአውሮፕላን እየተመላለሰ ለአሁን ገዳማችን ለደረሰበት ትልቁን ስራ የሰራ ዶክተር ቢለ ነው። በሕይወት ያረሰ ከነ ቤተሰብ እድሜና ጤና ይስጥ ለዶክተር ቢለ። ሌላውን አልነግራችሁም፣ ሌላ ጊዜ ይሆናል። ዛሬ ቀጠዋለሁ። ሊቀ ኅሩያን ዶክተር ቢለ ብዬ ሰይሜያቸዋለሁ። አጨብጭቡ። ለብፁዕ አባታችን በእውነት ቃለ ሕይወትን ያሰማል። የቤተ ክርስቲያን አምላክ አባታችንን በዕድሜ በጸጋ ቆይቶ እንግዲህ ቡራኪያቸውን ይህንን ከእግዚአብሔር ያገኙትን የፍቅር አገልግሎት ሁልጊዜ እየተጎነጨን እንድንኖር ቅዱስ ፈቃዱ ይሆነልን። በጣም ደስ ብሎናል። እንግዲህ ደስ አላላችሁም እንዴ? በደንብ ያድመስገን። Selasie
Selamat
አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መድኃኒት ያድርግልን ሕሙማን ይፈወሱበት። እግዚአብሔር የማዳን ስራው ጊዜ ይነገርበት። በዚህ ቦታ ላይ የበዛውን ሕሙማን የሚፈወሱበት የአንተ የማዳን ስራ የሚገለጥበት ይሆንልን። ቅዱስ አምላካችን እግዚአብሔር ሆይ እነሆ በሰሊሆም ያከናወንከውን ምስጢራውን በዚህ ቦታ ላይ እንድትፈታ በሰላም በዚህ በትረጅ ሰዓት እንዳለ በሰላም አድርሰን
አንኑ ቅድመ እግዚአብሔር በነገሩ ሊቀ ጳጳስ ከመ ይባርከ አቤቱ ሕዝብን አድን፣ ርስትህንም ባርክ። ጠብቃቸው እስከ ዘላለሙ ድረስ ከፍ ከፍ አድርጋቸው። አንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅዱስ ቤተ ክርስቲያንን ጠብቃት። ከዚች ቅዱስ ቤተ ክርስቲያን መጥታችሁ ተሰብስባችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም የተቀበላችሁ ቆማችሁ ያስቀደሳችሁ በቃሉ የተጽናናችሁ ላለፈው ይቅር ይበላችሁ፣ ለሚመጣውም ይጠብቃችሁ። ሥጋ መለኮት ስለሚሆን ሥጋው የሕግና የሥርዓት ደም ስለሚሆን ደግሞ የአሸናፊ እግዚአብሔር የባሕሪ ልጅ በድንጋሌ ሥጋ በድንጋሌ ሕሊና ምትምት የምትሆን የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ ይህንና ሰማያት የበቃንና የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበላ 12 በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበላ 12 ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ምስለ ጉሩም አበነ ሥጋው ቅዱስ ደግሞ ክቡረ ጸጋ በሰላም ወደ የቤታችሁ ግቡ። ልዑል እግዚአብሔር በያላችሁበት ይባርካችሁ። ኦሪት
ይኬልልዋ በወርቅ ይኬልልዋ ይኬልልዋ በወርቅ ይኬልልዋ ይኬልልዋ በወርቅ ይኬልልዋ ይኬልልዋ በወርቅ ይኬልልዋ ይሴብሑ በልሳነ ዘኢያረምም ይሴብሑ ወይዜምሩ በልሳነ ዘኢያረምም አማን በአማን አማን በአማን መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም ይሴብሑ ወይዜምሩ በልሳነ ዘኢያረምም ይሴብሑ በልሳነ ዘኢያረምም አማን በአማን አማን በአማን መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም አማን በአማን አማን በአማን መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም ሰላም ለኪ እንዘ ንሰግድ ንብለኪ ተወልደ አማኑኤል እምዘራ ዳዊት እምዘራ ዳዊት ተወልደ አማኑኤል እምዘራ ዳዊት እምዘራ ዳዊት ተወልደ አማኑኤል በቤተልሔም ተወልደ
ዘራ ዳዊት ተወልደ አማኑኤል ዳዊትም ዘራ ዳዊት ዘራ ዳዊት ዘራ ዳዊት ተወልደ አማኑኤል እምቅድስት ድንግል እምቅድስት ድንግል እምቅድስት ድንግል እምቅድስት ድንግል ማርያም ማርያም ቅድስት ድንግል ማርያም ማርያም ቅድስት ድንግል እምቅድስት ድንግል እምቅድስት ድንግል እምቅድስት ድንግል እምቅድስት ድንግል ማርያም ማርያም ቅድስት ድንግል ማርያም ማርያም ቅድስት ድንግል እምቅድስት ድንግል እምቅድስት ድንግል እምቅድስት ድንግል እምቅድስት ድንግል ማርያም ማርያም ቅድስት ድንግል ማርያም ቅድስት ድንግል